ወድቆ መነሳት በህይወት ውስጥ በጣም ህይወት ማለት በተለያዩ ነገሮች የሞላች ናት። ማለትም በውድቀት በመነሳት በመሳካት ባለመሳካት። ስለዚህ ሁሌ ስኬት ብቻ መጠበቅ ወይም ደግሞ እንወድቃለን ብለን መፍራት ተገቢ እንዳልሆነ ተረዳሁት ማለት ነው። ስለዚህ ስንወድቅ መነሳት እንደምንችል ሲሳካልን ደግሞ መውደቅ እንደምንችል መረዳት አለብን። ስለዚህ ላይፍ ኢዝ ኤ ሚክስ ኦፍ ፌለር ኤንድ ሰክሰስ። ስለዚህ ህይወት ማለት የስኬትና የውድቀት ሚክስ ናት ማለት ነው፣ ወይም ደግሞ ድብልቅ ናት። ስለዚህ ስንወድቅ መነሳት እንደምንችል ከዛ ውድቀት ተነስተን የሆነ ግብ ማሳካት እንደምንችል መረዳት አለብን። ወደፊት መገስገስ መሮጥ የሆነ ግብ ማሳካት እንደምንችል መረዳት አለብን። ሁሌ ከወደኩ አልነሳም የሚል ስሜት መራመድ ጥሩ አይደለም። ማለትም ስንወድቅ መነሳት እንችላለን። ከውድቀታችን ተምረን ወደፊት ሄደን ያላሳካነው ነገር በድጋሚ ሰርተን ማሳካት እንችላለን እንጂ ህይወት በቃ ሁሌ በውድቀት የሞላች ነው ብለን መረዳት ተገቢ አይደለም፣ ጥሩ አይደለም። ኢት ኢዝ ኤ ሚስቴክ። ሲሳካልን ደግሞ ያን ስኬት ይዘን ወደፊት መገስገስ አለብን። ተሳክቶልናል ማለት ደግሞ ውድቀት የለም ማለት አይደለም። የሆነ ጊዜ ውድቀት ሊኖር ይችላል። ደግሞ መነሳት እንዳለብን መረዳት ጥሩ ነው እንጂ። ቴንክ ዩ ፎር ሃቪንግ ሚ